ብራድሊ ባርኮላ ወደ ሊቨርፑል ሂር ዊ ጎ እነሆ አድካሚ የነበረው የብራድሊ ባርኮላ ዝውውር በመጨረሻም ሊቨርፑሎች ከፓሪስ ሴን ዠርሜን ጋር በ100 ሚሊዮን ፓውንድ እንዲሁም ደግሞ በተጨማሪ ክፍያዎች እስከ 140 ሚሊዮን ዩሮ ድረስ በመክፈል እንግዲህ ተጫዋቹን ለማስፈረም በሰዓት ሙሉ በሙሉ ከስምምነት ላይ መድረሳቸው ተረጋግጧል ማለት ነው። ከተጫዋቹ ጋር አስቀድመው ከስምምነት ላይ መድረሳቸውን መረጃ ካፍያችሁ እንደነበረ የሚታወስ ነው። ታዲያ አሁን ላይም በሚቀጥሉት 24 ሰዓቶች ውስጥ ብራድሊ ባርኮላ የሕክምና ምርመራውን አጠናቆ በይፋ የሊቨርፑል ተጫዋች ይሆናል ተብሎ ይጠበቃል ማለት ነው። ለማንኛውም የሊቨርፑል ደጋፊዎች ስለዚህ ዝውውር ምን ትላላችሁ? ከ10 ሬት ስንት ታረጉታላችሁ? ሐሳባችሁን አጋሩኝ። የፕላስ ምልክቱን በመጫን ፈጣንና አዳዲስ የሆኑ እግር ኳሳዊ መረጃዎችን ማግኘት ትችላላችሁ። ሊቨርፑል ያ ጀማ እንደ ሊቨርፑል ኦፊሻሊ ባርኮላ የሊቨርፑል ተጫዋች መሆኑ ተረጋግጧል። ጀማው እንግዲህ ለሊቨርፑል አሪፍ ፊርማ ወሳኝ ፊርማ ነው። ጀማው በዚህ ውድድር ዓመት ሊቨርፑልን ማለት ነው ቶፕ 4 ውስጥ እንዲቆይ ማለት ነው ከሚያስችሉት ፊርማዎች መካከል አንዱ ይሄ ነው ብዬ ነው ማምነው። ለምሳሌ በዋንጫ ፉክክር ሂደቱ ላይ በጣም ትልቅ ሚና ይወጣለታል ብዬ ከማስባቸው ተጫዋቾች ውስጥ ነው። ያ ዋንጫ ኦሬዲ የዘንድሮ ዋንጫ አስቀድሞ የተበላ ነው። ገብቷል አይደለ? ቀጣይ ለምታስቡት ፕሮጀክት ካልሆነ በቀር ዘንድሮ ተበልቷል ዋንጫው ብዬ ስለማምን የምሬን ነው የምነግራችሁ። ለማንኛውም እንኳን ደስ አላችሁ ሊቨርፑላውያን። ይህ ተጫዋች እንግዲህ ፍጥነቱ ይለያል ነው ማለት የፕሪሚየር ሊጉ ፈጣኑ ተጫዋች እንደሚሆን ጥርጥር የለኝም። ከዛ በተጨማሪ ግን እቺ ፊኒሺንግ ላይ ያለችበትን ነገር ፊክስ ማድረግ ከቻለ ማን የሚገርም ፊርማን ያደረጋችሁት ቆንጆ ፊርማን ያደረጋችሁት ኮንግራ ሊቨርፑላውያን። ሂር ዊ ጎ። ይህን ፈገግታን ያሳየ አምላክ ተመስገን። ምንም ይሁን እቀበላለሁ። የምሬን ነው። እንኳን ደስ አላችሁ ሊቨርፑላውያን። የምሬን ነው። ይህን ማየት በዚህ በቀዩ ማሊያ ማየት ይልሽ እንዴት እንደናፈቀኝ ያ ቀን ደርሶ ዛሬ ሂር ዊ ጎ ጋይስ። ተስፋ አትቁረጡ። የእናንተ ጊዜ ይመጣል። መቼም ቢሆን ተስፋ እንዳትቆርጡ ያራዳ ልጆች። አሁን ደግሞ 2-3 ተጫዋች ያስፈልገናል ያራዳ ልጆች። ኢን ቢሊየነርስ ነን እኮ ያራዳ ልጆች። ምን ሆናችሁ ነው? እኛ እኮ ዝም ያለ ዝቅ ሊቨርፑል ባይዘወይ ሃምብል ነው። እየረገጡ እኮ ነው የምነግርህ። ሊቨርፑል ቢሄቪየሩ ይለያል። ደስ ይላል። አይፈጥነም። ሰከን ያለ ነው። እናቴን የምሬ ነው። ግባና አውጣው ወይ ያላስቆጠረ የነበር ሁሉ ትገረፊያለሽ። እያንዳንድሽ በየተራሽ ትገረፊያለሽ። ሊቨርፑላውያን ኮንግራቹሌሽን። ማሊያ ደንቦ እያዘዛችሁ ሁለተኛ ሳምንት ላይ ከኖቲንጋም ፎረስት ጋር ሁሉም የሊቪ ደጋፊ ማሊያ መልበስ አለበት። ስልኬ ባይው ላይ ያለው ወይም ካፕሽን አስቀምጥላችኋለሁ። መደወል የአርሰናል፣ የሊቨርፑል፣ የዩናይትድ የሁሉ ማሊያ ያራዳ ልጆች ይመቻቸው። ብራድሊ ባርኮላ ቱ ሊቨርፑል ሂር ዊ ጎ ተብሏል። 100 ሚሊዮን እና እየታየ የሚጨመር 40 ሚሊዮን ማለት ነውና የሚገርም ዝውውር ነው። ሊቨርፑል ዊንገር በፍጹም የለውም። የሚገርም ዝውውር ነው። ገንዘቧ ግን አልተጋነነችም ወይ ነው። ይሄ ልጅ እንደ ፍሎሪያን ቪርዝ ጫንቃውን እንዳይከብደው። ጫንቃውን ፍሎሪያን ቪርዝ የሚገርም ታለንት ነው፣ ማንንም ይመሰክራል። ጫንቃው ላይ ግን ገንዘቡን መሸከም ጫናውን መሸከም ከብዶታል። 1 አመት ሙሉ ፐርፎርም አላረገም። ዘንድሮም እንጃና የዚህ ልጅ ዝውውር በጣም አስፈላጊ ነው። ገንዘቡ ግን ጫናውን እንዳይከብደው እላለሁ። ኮፒ ሊንክ ሪፖርት ሼር እያደረጋችሁ እናንተን ሐሳብ ደግሞ ኮሜንት ላይ ይመቻችሁ። ገባ ብራድሊ ባርኮላ ሂር ዊ ጎ ቱ ሊቨርፑል ተብሏል። ሊቨርፑላት እንኳን ደስ አለን። ኮንግራ ፋሚሊ ኮንግራ። በተመጨረሻም ከስንት ድርድር በኋላ ብራድሊ ባርኮላን የግላችን አደረገው። እንኳን ደስ አለን ሊቪያንስ። ይሄንን ነበር ስንፈልግ የነበረው። የዊንገር ችግራችን አሁን ይፈታል ብዬ አስባለሁ ማለት ነው ፋሚሊ። አሁን እንግዲህ አንድ እርምጃ ከፍ ብለናል። አሁን የሚቀረን ራይት ዊንገር ላይና ተፈጥሯዊ የሆነ ዲፌንሲቭ ሚድፊልደር ነምበር 6 ተፈጥሯዊ ነምበር 6 ያስፈልገናል ተጫዋች። ኧረ ባካችሁ በቃ እሷን ደግሞ አብስሩንና ገላግሉን። ፕሪሚየር ሊጉን እንፎካከርበት፣ ቻምፒየንስ ሊጉን እንፎካከርበት። ለማንኛውም ግባ እናውጣው። ባርኮላን አገኘነው ምድረ ወያላ። ኮንግራ ፋሚሊ። ለማንኛውም ኮንግራ 120 ሚሊዮን ፓውንድ 100 ሚሊዮን በቀጥታ 20 ሚሊዮን አዶንስ። ገንዘቡን በደንብ እናወራበታለን። ስለ ልጁ ግን ስናወራ በጣም ብዙ ሰዎች ሲያጣጥሉት ኦቨርሬትድ ነው ባርኮላ ሲሉ ተመልክቻቸው አቃል። ጭራሽ በዛ ልክ አላየው። ትንሽ የሚገራው ፊኒሺንግ ኢቭን እሱን ወርልድ ካፕ ላይ ያስተካክሉት የሚገራርሙ ጎሎችን ነበር የተመለከትኩበት ማለት በጣም የሚያስደንቁ አይነት ጎሎችን። ይሄ ፊኒሺንጉ በጣም ጥሩ የሆነ ሰው እንኳን ሊሰጣቸው የሚችሉ አይነት ጎሎችን ነው የተመለከትኩበት። የሚስተካከል አይነት ነው። ዶኒ ራዮላ ጋር መስራትም ሊቨርፑል ቤት ስለሆነ የሚሄደው እድሜው ልጅ ነው የተሻለ ያደርገዋል፣ ጥሩ ያደርገዋል የሚል ግምት አለ። እዛ በዘለለ በጣም ፈጣን ዊንገር ነው። አንድ ላንድ
እያጋደመልን ነው የሚሄደው። ይኸውል ካውንተር ሲያጠቃም ሊቨርፑል በጣም ፈጣን በመሆኑ ለካውንተር በጣም ወሳኝ የሚገርም አይነት ተጫዋች ነው። ከዛ በዘለለ ደግሞ ሎብሎክ ሲገጥሟቸው ሊቨርፑልንም ዋንቪዋንም እንዲህ መሀል ላይም ደረማምሶ የመግባት ችግር የሌለበት አይነት ተጫዋች ነው። ሊቨርፑል በጣም ጥሩ የሚባል ዊንገር ነው ያገኘው። እንኳን ደስ አላችሁ ሊቪያንስ፣ ይመቻችሁ። ሼር፣ ኮፒ ሊንክ፣ ሪፖስት ማድረግ እንዳይረሳ። ይችላል ሼባው ይችላል። ምንም ኤክስፔክት አላረኩትም ነበር። ባርኮላን ሂር ዊ ጎ ሊቨርፑል ዋው! በጣም ጽድት ያለ ዝውውር፣ በነገራችን ላይ በጣም ጽድት ያለ ዝውውር በሚያስፈልጋቸው ቦታ ላይ ነው ያገኙት ማለት ነው። እና ሼባው ይችላል። ከባይስ ወደ ባርኮላ መተሻል። ከዚህ በኋላ ሊቨርፑል የሚባል ወንድም የለኝም። የፈለከውን አስፈርም፣ ግን ከዚህ ሹሩባ ውጪ ብዬው አለበለዚያ ወዳጅነታችንም ስጋት ስለምትሆንብኝ ይሸረሸራል። ዩክሬንና ሩሲያን እንሆናለን ብዬው በማይረቡ ጎረቤቶቹ ተመክሮ ይሁን ምን አላቀም፣ እሱ የከለከልኩትን ተጫዋች ይዞብን መጣ። ለአንዳንድ ፉልባኮች ጸር ስለሆነ ይህንን ባለሹሩባ ትተህ ቼልሲ እንደን ማዱኬ አይነት የሚሰጥ ተጫዋች አለ፣ እዛ ሄድ አስፈርም ስለው እሱ ግን ከጀርባዬ ሄዶ ከፈረንሳይ ስጋት የሆነ ሹሩባ የተሰራ ኢሊቢስ ይዞብኝ መጣ። በዚህ ምክንያት ሌላ ሊቨርፑል ሆድና ጀርባ ለመሆን እንገደዳለን። ይህን ስል እያዘንኩ ነው። ለስጋት በቃ ለደህንነቴ የሚያሰጋኝን ተጫዋች ታጥቀሃል። በጣም ልቤን ሰብረዋል። አኡዙ ቢላህ ጭራሽ በ85 ፕላስ 30 ምን አንተ እንዲህ ቁጭ ብለህ እንዲህ አንቀው እየተደራደርክ ነበር። ቁሌ ገፈ ሰበር ሊቨርፑልያን በመጨረሻም ብራድሊ ባርኮላ ሊቨርፑል የግሉ አድርጎታል። 140 ሚሊዮን ዩሮ በማውጣት በአጠቃላይ ሂሳብ እንግዲህ ሲጠበቅ እንደነበረው ከፒኤስጂ ብራድሊ ባርኮላ ፈረንሳዩን የክንፍ አጥቂ ሊቨርፑሎች በመጨረሻም የግላቸው አድርገውታል። እንኳን ደስ አላችሁ። ይህንን ዝውውር ከ10 ስንት ሰጥታላችሁ? ሀሳብ አስተያየትና ሬቲንጋችሁ ኮሜንት ሴክሽን ላይ አጋሩኝ። ሜዳ ስፖርትን ፎሎ ማድረግ እንዳትረሱ። ብራድሊ ባርኮላ ወደ ሊቨርፑል ሂር ዊ ጎ። ሊቨርፑል የሚፈልገውን ምርጡን ተጫዋቹን ከፒኤስጂ እጁን ጠምዝዞ አስፈርሟል ማለት ነው። ባርኮላ ወደ ሊቨርፑል ሂር ዊ ጎ። የሊቨርፑል ደጋፊዎች በዚህ ዝውውር ማለት ነው እጅግ በጣም ብዙ ቪዲዮዎችን ሰርተናል ማለት ነው። አሁን የመጨረሻው ሆኗል። በመጨረሻም አሰልቺው ዝውውር ይፋ ሆኗል ማለት ነው። ባርኮላ ወደ ሊቨርፑል መጥቷል። በደም ሼር ኮፒ ሊንክ የፕላስ ምልክቱን መንካት እንዳትረሱ። ሂር ዊ ጎ ሊቨርፑልያኖች እንግዲህ ብራድሊ ባርኮላ ፋይናሊ እንግዲህ የሊቨርፑል ተጫዋች እንደሚሆን እንግዲህ አግሪመንት ላይ ሊቨርፑል ከፒኤስጂ ጋር ደርሷል ማለት ነውና ይሄ ተጫዋች እንግዲህ በ100 ሚሊዮን ፓውንድ አዶንሱ ሲጨምር እስከ 40 ሚሊዮን ፓውንድ አዶንስ ሊኖሩት እንደሚችል እንግዲህ ፋብሪዚዮ ዘግቧል ማለት ነውና በቀጣይ 24 ሰዓት ውስጥ እንግዲህ ዶክመንት ኤክስቼንጅ አድርገው ሊቨርፑልና ፒኤስጂ ማለት ነው ብራድሊ ባርኮላ የሊቨርፑል ተጫዋች መሆኑ ይረጋገጣል ማለት ነው። ይሄ ዝውውር እንግዲህ ኦሬዲ ተረጋግጧል ማለት ነው። ይሄ ዝውውር ሳይጠናቀቅ ቪዲዮ አልሰራም ብዬ ነበር የብራድሊ ባርኮላ ጉዳይ። ዛሬ ጠዋትም እንግዲህ ሃይስት ስቴጅ ላይ ደርሷል የሚል መረጃ ወጥቶ ነበረ። ካልተጠናቀቀ አልሰራም ብዬ ነበረ። ፋይናሊ እንግዲህ ብራድሊ ባርኮላ የሊቨርፑል ተጫዋች እንደሚሆን እንግዲህ ተረጋግጧል ማለት ነው። እንግዲህ አብሮ ተያይዞ እንግዲህ የኮዲ ጋክፖ ጉዳዮች እንግዲህ በተደጋጋሚ እየተነሱ ይገኛሉ ማለት ነው። የብራድሊ ባርኮላን መምጣት ተከትሎ እንግዲህ ኮዲ ጋክፖ ከሊቨርፑል ሊለቅ እንደሚችል የሚያሳዩ ፍንጮች አሉ ማለት ነው። እሱ ብቻ አይደለም ደግሞ ሊቨርፑል የሰመር ሳይኒንጉን እንዳልጨረሰና ከዚህም በኋላ አንድ ወይንም ሁለት ተጨማሪ ተጫዋቾችን እንደሚያስፈርምም እንደዚሁ መረጃዎች እየወጡ ይገኛሉ ማለት ነው። ሊቨርፑልያኖች ፋይናሊ እንግዲህ ነገሮች እየተስተካከሉ ይመስላል ማለት ነው። ቴንክ ዩ በመድኃኔዓለም ጆቫኒ ባርኮላ ነው። ባር ድረስ እኮ ትክክል ነው እኮ ኮናቁ ግን የተለያዩ ታሪኮች ናቸው። ባርኮላ በእናትህ እንዳትል በእናትህ እጅ ጠምዝዞ ማስፈረም ማለት ልክ እንደ ሊቨርፑል ነው። ጉልበተኛ ኃይለኛ መሆን አለበት ማለት ነው። ፒኤስጂ ከ170 ሚሊዮን ዩሮ በታች አልሸጠውም ሲል የነበረውን ብራድሊ ባርኮላ ማለት ነው እኛ በ120 ሚሊዮን ዩሮ ጨረስነው ማለት ነው። አዶንሱ ሁሉ ነገር ተጨማምሮ እስከ 145 ሚሊዮን ዩሮ ነው የምንከፍለው ማለት ነው። እኛ ስለተጠራ ብቻ የምንከፍል አይደለም። እንደዚህ ነው ፒኤስጂ ሀብታሙን ክለብ ማለት ነው። እጁን ጠምዘን አስፈረምን ያልኩት ለዚህ ነው ማለት ነው። አሁን አልቋል።
ብራድሊ ባርኮላ የሊቨርፑል ተጫዋች ሆኗል እና ፒኤስጂን የዓለማችን ሀብታሙን ክለብ ማለት ነው በጀርባ እየወጋን በግድ ነው ያስፈረምነው። ቅድሚያ 100 ሚሊዮን ፓውንድ ነው የሚከፈለው። ቀጣዩን ደግሞ እያየን ነው የምንጨምረው። ጉልበተኛ ኃይለኛ ትልቅ ክለብ ስትሆን እንደዚህ አይነት ፓወር ይኖርሃል ማለት ነው። የዊል ኔቨር ዌክ አለ